እንደሚወደው አይነት ልጅ ለፍቅር ሆንክና ሳይህ ደስ እንዳለኝ መናገር ሆነብኝ ፈተና ስትስቅ ስትጫወት አንተ ላይ ሁሉም ያምርብሃል አውቃለሁ ስሜቴን አልክድም ውስጤ ግን ወዶሃል ባልነግርህ መቼም ያስታውቃል ሁኔታዬም ሁሉን ያሳብቃል ሄሎ ከትምህርት ቤት ስትወጪ እንገናኛለን ብለሽኛል ነበር እሱማ ብዬሽ ነበር ሁሌ የምትጠብቂኝ ቦታ እኮ ደርሻለሁ የት ሄደሽ ነው እዚሁ ቅርብ ነኝ በቃ መጣሁ ይልቁን ስልክን ዝጊው በቃ እንዴት ብዬ ለማላውራው መናገር አቃተኝ ሆዴ ፈራ መሸነፍ ላውድ ባንተው ፍቅር ሳስቡ ውስጤን ሳደፋፍር እያማረኝ አፌን መፍታት ሳይህ አልሰጣለኝ ልቤን ብርታት መታ መታ ልቤ መታ አየህ ደሞ ነሳይ ፋታ መታ መታ ልቤ መታ ምን አውርቼ አፌ ልፍታ ቆይ አይደብርሽም እንዴ ስታስጠብቂ ከመበሳጨሽ በፊት ለምን ትጂ እንደነበር አትጠይቂኝ እሺ ሄደሽ ነው ተናገሪ ሉጂ ማን እንዳገኘው አይደው ያላሽም ደግሞ ማንን አገኘሽ አንቺ ልጅ ፍጥነትሽ ገና እኮ ከመጣሽ አንድ ሳምንት አልሆነሽም እናማ በዚህ አጭር ጊዜ ውስጥ አዲስ ሰው ተዋወቅኩ ብትይ መገረም ሲያንሰኝ ነው እንደፈለግሽ በይ ወይኔ ልጁ ግን እስኪ ንገሪኝ ማን ነው ለካ ባለፈው የነገርኩሽ ልጅ የእናንተ ትምህርት ቤት ተማሪ ነው ባንዲ ጌታ የተማረክሽለት አይገርምሽም ቅድም ኳንቱ ቁሜ ስጠብቅ ቦርሳውን ይዞ ከግቢ ወጣ ባይውስ አትይ ይትሙት የምሬን ነው በነገርሽ ላይ ልዱ በዚህ ፍጥነት ሹፌር ብትሆኚ ህዝቡን ተጨርሹ ነበር እንደውም ይገርምሽ ተደብቄ ፎቶ አነሳሁት ምን አዎ ምን ነው አይ ከርመሽኝ ነው መገረሙን ትተሽ ያነሳሁትን ፎቶ ብታይ ይሻልሽ እስቲ ጉድሽን እሱ ነው ዳቲ አዎ ምን ነው አቤኔ እኮ የኔ ክራሽ ነው ምን አዎ ልዱዬ ባለፈው እኮ ሳየው ደስ ይለኛል ስንሽ የነበረው እኮ እሱ ነው የምርሽን ነው እማትሙት የምሬን ነው ግን ስሙ ማን ነበር ያልሽኝ አቤኔዘር ጓደኞቹ ደግሞ አቤኔ ብለው ይጠሩታል እና ፎንቆ አለብሽ ፎንቆ እንኳን አይደለም ግን ሳየው ደስ ይለኛል እና ታዲያ ለምን ቀርብሽ አላወራሽ ፈርቼ ወይኔ ጉዳጅ እኔም እኮ ቅድም ላወራው ፈልጌ ፈርቼ ነው ዝም ያልኩት ወይ አንቺ ልጅ ምን ስትይ ነው ደግሞ የኔ ክራሽ ላይ ደሽ የተላተምሽው እንጃልሽ ወይኔ ልጁ ግን ምንም ከሐሳቤ ሊወጣልኝ አልቻለም እኔ እንኳን እንደዛ ላልኩም ቀድሜ ማቀለች እንደው የሆነ ዘፈን አስታወሰኝ ባንዲ ጌታ ወደድኩ ብል ቢሆናሉ ለሰሚውስ እውነት ይመስላሉ ዩዲ በእናትሽ ልጁን አናግረው ማን አቤኔ አላረገው ቆይ ለምን ምክንያቱም ድፍረቱ ስለሌለኝ ነው ግድ የለሽም ሁለቱንም አንፈራም ደፈር እንላለን ሄደን እናናግረው እንኳን ድፍረቱን አግኝቼ ላዋራው ይቅርና ባጠገቤ እንኳን ሲያልፍ ልቤ ልጠፋው ነው ደርስ ይሄን ያክል እማትሙት የምሬን ነው እሺ ወይም በእናትሽ ሄደን እናናግረው እሺ ሄድን ይባል ከዛ ምንድነው የምንለው ያሱ ችግር የለውም እኔቱና እንታወቅ ስለምፈልግ ነው እንለዋለን እንደውም አንቺ ከፈረሽ ችግር የለውም እኔ አወራዋለሁ እኔ እንጃ ግን
ያስፈራል። ግድ የለሽም። እሺ ነገ እናደርገው። ለምን ነገ? እና ዛሬ እናናገረው? እሺ የት ብለን ነው የምናገኘው? ለሱ ችግር የለውም። እኔ በዚህ ሰዓት የት እንደሚሆን አውቃለሁ። ወይኔ አንቺ ልጅ ፈጥነትሽ መግቢያ መውጫውን ማጥንተሽልኛል። ምን ጥያቄ አለ? የፈለገ ቢሆን ዛሬ አይሆንም። ለምን? ምክንያቱም እማዬ አሁን መምጫዋ ደርሷል እና ትቆጣኛለች። ምክንያቱም አክስቴ ናት። እሺ ምንድን ነው የምታደርጊው? እስኪ በይ። ለምን? ሄሎ አክስቴ፣ ደህና ነኝ። ላስፈቅድሽ ፈልጌ እኮ እቺ ልጅሽ ከተማውን አስጎብኚኝ ስላት ማሚ ትቆጣለች ምናምን አለች። እሺ አክስቴ ቻው። ምንድን ነው ያደረግሽው? ያዩሽ ነው አክስቴ እንደወልኩለት ፈቀድኩት። ወይኔ በማሞት ምን አይነት ልጅ ነሽ ግን? እንጃልሽ። ይልቅ ተዘጋጅና እንሂድ። ምንም ቢሆን እኔ ዛሬ መሄድ አልፈልግም። እንዴ ይሄን ሁሉ ካወራን በኋላ? እኔ በጣም እንፈራው። ዛሬ እሱን ማግኘት አልችልም። ባይሆን ነገ ማድረግ እንችላለን። ነገ ግን ብማት አይችልም። እሺ ወይኔ ያውና ወይኔ ጉዴ ፈላ። ምንድን ነው የሚሻለው? ምንድን ነው እናደርገው? እኔ እንጃ። ምን እናድርግ? ምን እኔን ትጠይቅኛለሽ እንዴ? ራስሽ አይደለሽ እንዴ ገፋፍተሽ እዚህ ድረስ ያመጣሽኝ? ቅድም ነበር ስትይስ፣ አሁንስ ምን ተቀየረ? እዚህ ስደት ድፍረቱን አጣው። የራስሽ ጉዳይ። እኔ እንደውም ብሄድ ይሻለኛል። አንቺ ያምሻል እንዴ? ወዲስ ነው የምትሄጂው? በቃ ነኝ እንሂድ። ፈራዋ ልጁ። ግን አስበሽዋል? በዚህ በሰለጠነ ዘመን ወንድን ለመታወቅ እንዲህ ስንሆን? ያንቺን አላውቅም። እኔ ግን ከልክ በላይ ስለሚመቸኝ ነው እንደዚህ ነው። በቃ እኔ ተመችቶኛል ማለት ነው። እንዴት አልሽ? እኔም የፈራሁት ልክ እንዳንቺ ከልክ በላይ ተመችቶኝ ቢሆን ብዬ አስቤ ነው። እና ምን አሰብሽ? እጭ የመፈራት ነው። በቃ እንሂድና የደፈረሰው ይጥራ። ነይ በቃ እንሂድ። የምርሽ ነው ግን? ትፍሪ። በቃ እንሂድ። በሰላም ነው? ሃይ እንዴት ናችሁ? ምን ልርዳችሁ? ሃይ አንቺ ምንሽ ነው ያጋፍጠሽኝ ያሮጥሽው? እኔ እንጃ። እኔ ምን አውቄ ልቤ ሊፈነዳ ደረሰ። ይሄን ነበረ ስነግርሽ የነበረው። እኔ ራሱ እስካሁን ድንጋጤው አልለቀቀኝም። ግን እኔ ከሄድኩ በኋላ ምን አለሽ? በእናትሽ ምስጥ ብለን ለረጅም ሰዓት አወራን። አውቀሽ እንዬ ትሙት በይ እስኪ። ያምሻል እንዴ? እኔ ለራሴ ፊቱ ላይ ቆሜ ከመድረቅ የተነሳ ምራቄ ማዋጥ አልቻልኩም ነበር። እና ምን አደረግሽ? እኔማ ከመደንገጥ የተነሳ ባይ ብዬው መጣሁ። ሃይ ሊዱ፣ አርፌ የተቀመጥኩትን ልጅ ወስደሽ አስጠቆርሽኝ። ደግሞ ምን ሆንሽ? እሺ ነገ አሁን ግቢ ሳገኘው ምንድን ነው የምለው? የምር በጣም ሼም ነው። አራት አካብጁ ቀለል አድርጊው እንጂ። ወይ ማቅለል። ነጋ ጠባ እየተያየን ምን አቀለልኩት? ወይኔ ሊዱ ጉድ ነው የሰራሽ። አንቺ ደግሞ ምን ሆነሽ ነው? አንቺ ተጠቁረ የለ የኔና ያንቺን ብቻ ልታወዳድር ባልሆነ። አንቺ እኮ ነገ ጠዋት ወደ ቤተሰቦችሽ ነው የምትሄጂው። እኔ እኮ ነኝ ሁሉ ጊዜ ከሱ ጋር የምትፋጠጠው። ካልሽ እንደውም አንቺ ይሻላል። እንዴት? አንቺስ በፈለግሽ ሳታገኛለሽ። እኔ ነኝ እንጂ በአንድ እይታ ተማርኬ ፍቅሩን በልቤ ይዤ ወደ ሀገር የሚሄድ። አንቺ ልጅ ግን ያምሻል። ቆይ ከመቼው ነው ስለ ፍቅር ማውራት የጀመርሽው? እሳት ካየው ምን አየው አለች እንዬ። በቃ
ካየሁት ከደነገጥኩለት ምን ቀረው? ያው ወደዛው ነኝ። ወዴት? ወደ ፍቅሩ ነው። በቃ እንዲህ በፍጥነት? እናቴ እኔ ልቤን ጠንቅቄ ነው የማውቀው። ተቅለሰለስኩኝ ማለት የሆነ ነገር ተፈጥሯል ማለት ነው። ይድፋሽ። በእኔ አሁን ሂድ። ምንም ከሀሳብ ሊጠፋልኝ ይችላል። ከኋላ የመጣኝ ነበር። አሁን ሲጀረጋል ወዲጆ ነው እንዴ? እና ማን አስገደደሽ? እንጃለሽ። አሁን ሁሌታሽን በልክ ማታረጊው ከሆነ ለማየ ነግሬያት ወደ መጣሽበት አስባርሻለሁ። ኧረ እባክሽ እናት ስለሆንሽ ለአንቺ የምታግዝ መስሎሽ እንዳይሆን እና ለአንቺ እናትሽ ብትሆንም ለእኔ አክስቴን አስገባሽ። ደግሞ የማትደራደርብኝ ወንድማልሽ እንደሆንኩ ነግራኛለች። እና አሁን እንደዛ ከሆነ ጉድሽን እናያለን። እማዬ ስምሽ ሊዱ ነው ያልሽኝ? አዎ ሊዱ ነው። ትናንት ግን ምን ሆናችሁ መጣችሁ ታችሁኝ የተመለሳችሁት? አመጣጣችን እንኳን ድንገት ነበር። እናም ተው ነው። ድንገት መተን ተው ነው። ያንቺ መልስ ስሜት አልሰጠኝም። እንዲህ ዝም ብዬ እቀባጥራለሁ። እሺ ይሁንልሽ። እሺ ይሁንልሽ። በነገራችን ላይ አብራሽ የነበረችው ልጅ ስሟ ሊዱ ነው አይደለ? አዎ። እንዴት አወቅ? አንድ ትምህርት ቤት እኮ ነው የምንማረው። በዛ ላይ ምን? በዛ ላይ ክራሽ ነው እና ሰዓት ነርቨስ ሆናል። ምን ችግር አለው? አይ ችግር እንኳን የለውም። እንዲህ ዝም ብዬ። እህትሽ ናት? አይ ወጥተሽ ነው። እና አንቺ ትምህርት ቤት ነው የምትማረው? እኔ እንኳን ቤተሰቦች ክፍለ ሀገር ናቸው። ዩኒቨርሲቲ መጥቶልኝ ምደባ እየጠበኩ። ቀጣይ ዓመት ዩኒቨርሲቲ ገቢ ነሻ? አዎ ፈጣሪ ካየ። አይ አሪፍ ነው። አዎ አሪፍ ነው። ከቻልሽ አንድ ነገር ብትተባበሪኝ ደስ ይለኛል። ኑና ነው ማታነሳው? በየቀኑ መጣለው ብላ ያስጠበቀችኝ አይደብራትም እንዴ? ምን ነበር ተባበሪኝ አልከኝ? ከቻልሽ የወዲ ጋር ብታቀራረቢኝ ደስ ይለኛል። ለምን? እንዲሁ ክራሼ ስለሆነች ብቀራረባት ደስ ይለኛል። ባክ ብቀርብ ነው የሚሻለው። ለምን? ቦይፍሬንድ ሀድረኛ ነው። ከወንድ ጋር ካያት ቅጥቅጥ ነው የሚያደርግ። ምን? የምርሽን ነው? አዎ የምሬን ነው። እና ብቀርብ ነው የሚሻለው። እሷ ይሄ እንዴት ፈቀደች? አይገርምም? የምትወድለት ባህሪ እሱ ነው። የሚመታትን ነገር? አዎ ሲመታኝ የፍቅሩን ስሜት ያሳየኝ ነው ተሰማኛል። ሲገርም። በዚህ በሰለጠነ ዘመን እንደዚህ አይነት ነገር ይኖራል ብዬ አስቤ አላውቅም። ባይገርምም ባለፈው ካጎቷ ልጅ ጋር አግኝቷት በነጋታው ቅጥቅጥ ነው ያደረጋል። አይገርምም? ቆይ ባገኘበት ቦታ ነው የሚመጣ? ልክ እንደ ወንዶቹ እርምን ያዝላትና በቃ በትፍቅሩን ያሳያታል። አይገርምም? በጣም ለዛ ነው ትቅርብ ያሉት። ኧረ ጣጣ የለውም፣ ግን በጣም ይገርማል። ባይሆን አሁን መሄድ ይኖርብኛል። ከቻልክ እስክንለዋወጥና ብንዳወጥ ደስ ይለኛል። ይቻላል። እሺ ዘሩስታት እሺ በጣም አመሰግናለሁ። መምጣት ካልፈለግሽ እኮ ትቻለሽ። ለምንድን ነው እያስጠበቅሽ የምታሽው? በጣም ይቅርታ ይብዬ። እሺ ለመሆን የት ሄደሽ ነው? እስኪ ገምቺ። ምን ልገምት?
አቤን እንኳን አናገርኩት። ምን? አዎ ምን ነው? እንዴት? አንቺን የጠበቅኩሽ እሱ ሲወጣ አየሁት፣ ሂጅ አናገርኩት። እንዴት ድፍረቱን አገኘሽ? ከየት እንዳመጣሁት አላውቅም፣ ግን ሂጅ አናገርኩት። ምን አለሽ በእናትሽ? ትናንት ምን ሆናችሁ ነው ሲለኝ የሆነ ነገር አልኩና ቀባጠርኩኝ። ወይኔ በማሞት። ቆይ አንቺ ምን አይነት ልጅ ነሽ? አልጠፋ አይን አውጣነሽ እንጂ እኔ ለዘመናት ያላናገርኩትን ሰው አንቺ በዚህ ፍጥነት ስታናገሪው ገርሞኝ ነው። ምን ታደርጊዋለሽ? ስለኔ ጠየቀሽ? አዎ ጠይቀኝ። ምን አልሽ? በቃ እህቴ እንደሆንሽ ነው፣ ሌላ ምን ነግረዋለሁ? እና ሌላ የጠየቀሽ ነገር የለም? ፍቅረኛ ግን ሳይኖር አይቀርም። እንዴት አልሽ? አንድ ላይ ሆነን የሆነች በተደጋጋሚ እየደወለች የት ደረስክ እያለችው ነበር። ለነገሩ እንዴት አይኖረው ይህንን የመሰለው ውበት ይዞ። ባክሽ እንዳሰብኩት አይደለም፣ የሆነ ጋግርታን ቢጤ ነው። አንቺም ቢቀርብሽ ይሻላል። የምርሽ ነው ሊዱ? የውድሙት የምሬን ነው። እኔ ግን እርቤ ባቀው ደስ ይለኛል። ባክሽ ቅርብሽ። አሁን ወደ ቤት እንሂድ። አክስቴ ሳትመጣ ወደ ቤት መግባት ይኖርበታል። እሺ እንሂድ።